በኢትዮጵያ መጽሐፍ ቅዱስ ማህበር የተደራጁ የክርስትና ቤተ እምነቶች የተረጎሙትን መጽሐፍ ቅዱስ ደግሞ ተሳሳች ነው ወይንስ የማይሳሳት ብለን እንሞግት ብለህ የውይይት ርዕስ እያቀረብክ ነው። ኦኬ፣ ለእነዚህ ወንድሞች እንግዲህ ይሄ የመጨረሻ ቪዲዮ ነው እና የመጨረሻ ቪዲዮ ስለሆነ መዝጊያ ነው። በደንብ አድርጋችሁ ለማየት ሞክሩ። መጨረሻ ላይ ደግሞ እስልምና ላይ አንድ የምናገረው ነገር ይኖረኛል። ይህን ወንድማችን እንደሰማችሁት በመጽሐፍ ቅዱስ ማህበር የሚዘጋጀው መጽሐፍ ለምሳሌ ይህ መጽሐፍ ቅዱስ ተሳሳች ነው ወይስ አይደለም የሚል የውይይት ርዕስ አምጥታልና ይህን ከክርስቲያን አልጠበቀውም ብሎኛል። ይህንን ርዕስ ግን እኔ አላመጣውም። ለምን? ገና ከጅምሩ ፕሮቴስታንቶች ይህንን የመጽሐፍ ቅዱስ ማህበርን መጽሐፍ ቅዱስ ተሳሳች ነው እያሉ ስለሆነ አልሰማህም? እስቲ ላሰማ። በዛውም ደግሞ ፕሮቴስታንት ወንድሞቼ ይህን ነገር እንዴት እንደምታዩት እስቲ አብረን ሕጸጽ አልባ እያልን ያለ ነው። እጃችን ላይ ያለውን የ1954 የአዲሱ መደበኛ ትርጉም የ2000 የ1980 ምናምን እያልን ሳይሆን ነገር ግን እየተናገረን ያለ ነው ስለ አውቶግራፍ ወይ ደግሞ ጸሐፊው ሲጽፈው ራሱ ኢነራንት ነው። የእግዚአብሔር ቃል በዛ ደረጃ ኢነራንት ነው እያልን ነው። እንደሰማችሁት ምን አለን ወንድማችን? አይ እኛ ሕጸጽ አልባ ነው ስንል ወይም ስህተት የማይገኝበት እንደው እንከን አልባ ነው ስንል ይሄንን ማለታችን አይደለም። የአዲሱ መደበኛ ትርጉም 1954 1982 ምናምን እሱን ማለታችን አይደለም። እሱማ ተሳሳች ነው። እኛ ተሳሳች አይደለም የምንለው ገና ጻፊው ልክ ሲጽፈው ያቺ የጻፋት ጽሁፍ እሷ ናት ነው እያለን ያለው። እሷ የለችም አይደል? አሁን ማንም ጋር የለችም። እሷ የትርጉም ነው ያለው፣ የኮፒ ነው ያለው። እነሱ ደግሞ ተሳሳች ናቸው እያሉ ነው። ትቀበላላችሁ? የወንድማችን የተናገረው መጀመሪያ የተናገረው እሱን እርሱት ማለት ነው። ያው ገና ከጀምሩ ፕሮቴስታንቶች እንደዚህ ነው የሚያምኑት። በነገራችን ላይ ማቹ ባሬት የተባለ አንድ ፕሮቴስታንት ስኮላርም ጋድስ ወርድ አለው በተሰኘ ጽሁፉ ላይ ምን ብሎ ይናገራል? ስክሪን ላይ ተመልከቱ። ማርክ ያደረኩበትን በመጽሐፍ ቅዱስ ኢነረንሲ ማመን ይላል፣ ወይም እንከን አልባነት፣ ስህተት አልባነት፣ ሕጸጽ አልባነት ማመን ማለት ምን ማመን ነው ይለናል። እንደው እውነተኛ አምላክ እውነተኛ ቃሉን እንደተነፈሰ ማመን ማለት ነው ይለናል። ወይም ደግሞ በአጭሩ እንግዲህ ፓራፍሬዝ አድርገው መጽሐፍ ቅዱስን እንደሆነ መጽሐፍ ቅዱስን እንደው እንከን አልባ ነው ብሎ ማመን ምን ማለት ነው አለን? እስትንፋሰ እግዚአብሔር ነው ብሎ ማመን ነው አለ። ሁለቱ አንድ ላይ የሚሄዱ ናቸው። ይህ መጽሐፍ ደግሞ እስትንፋሰ እግዚአብሔር ማን ነው እንከን አልባ አይደለም ተብለናል። እንግዲህ ኢነራንት የምንለው ይህንን አይደለም ተብለናል። እንደዛ ከሆነ ይሄ መጽሐፍ እስትንፋሰ እግዚአብሔር አይደለም እያሉ ነው። መጽሐፍ ቅዱስ ብቻ የሚለው የፕሮቴስታንት ትምህርት ወደዚህ ነው የሚያመራው። ይሄ በጣም አደገኛ። እኛ ይህንን መጽሐፍ እስትንፋሰ እግዚአብሔር ነው ብለን እናምናለን። ምናልባት ድንገት ስህተት ቢገኝስ እሱን በምን መልኩ ትሪት እንደምናደርገው አሳያቸዋለሁ እዚህ ቪዲዮ ላይ በስሱ ቢሆን እና ፕሮቴስታንቶችን እንደሰማችኋቸው ይሄ መጽሐፍ ያው ፕሮቴስታንት ወንድሞቼ እህቶቼ እጃችሁ ላይ ያለው መጽሐፍ አማርኛውም ሆነ እንግሊዘኛው ጉራግኛውም ሆነ ትግረኛ ወይም ኦሮሚፋው ተሳሳች ነው እያሏችሁ ነው። ታምናላችሁ ወይስ አታምኑ? ምክንያቱም ሊድ የሚያደርገው እስትንፋሰ እግዚአብሔር አይደሉም ወደ ማለት ስለሆነ እስትንፋሰ እግዚአብሔር ቢሆንማ ኢነራንት ነው ወደሚል ስለሚያደርግባቸው ማለት ነው። ምናልባት ግን ይህ ነገር የአንድ ቲክቶክ ላይ ያለ የአንድ ወንድም እይታ ነው እንዳትሉ ግን ተጨማሪ ልስጣችሁ። ዶክተር ተስፋዬ ሮበሌ እንስማቸው። ተርጓሚው ሰው ነው። ስለዚህ እኛ መጽሐፍ ቅዱስ አፍዮተ ቃል ነው ብለን ስንል ወይንም ሕጸጽ አልባ እንከን አልባ የሆነ ጽሁፍ ነው ብለን ስንል ኦሪጂናል ማኑስክሪፕቱ ወይንም ደግሞ እደ ክታባቱን ነው እንጂ ማለታችን ነው እንጂ ኮፒ የተደረጉ ወይም ትራንስሌት የተደረጉትን ጽሁፎች ማለታችን አይደለም። እንግዲህ ኮፒ የተደረጉትን ለምሳሌ እደ ክታባቱን እነ ኮዴሳናት ከሰና ቫቲካንስ ሊሆን ይችላል። ብዙ ጊዜ ከነሱ ስለሚተረጉም እነሱም ኮፒ የተደረጉ ናቸው። የኮፒ ነው ያለው እንግዲህ አይደል? ኮፒ የተደረጉትን ወይም የተተረጎሙትን እነሱን አይደለም ኢንፋሊብል የምንላቸው። የፕሮቴስታንቱ እምነት ይሄ ነው። ለዛ እኮ አሁን እየጠየቅን ያለ ነው። መጽሐፍ ቅዱስን እያስጣላችሁ ነው። የተወሰነ የፕሮቴስታንቲዝም ነገር ቢጠና ሀሳቡ ይሄ መጽሐፍ ቅዱስ ብቻ የሚለው ሰዎችን መጽሐፍ ቅዱስን የሚያስጠል ነው። ባርቴርመን ሚስኮቴን ጂሰስ የተሰኘውን መጽሐፍ የጻፈው ሰውዬ ከፕሮቴስታንት ወጥቶ ነው እንደዛ አይነት ጽሁፍን ሲጽፍ የተመለከተ ነው። መጽሐፍ ቅዱስ ላይ ቴክስቹዋል ክሪቲሲዝም ላይ እንግዲህ አለ የሚባል ሰው ነው። ኦኬ ሰው ምንድነው እያልኳችሁ ያለሁት? መጽሐፍ ቅዱስን የሚያስጠል ነው። እንግዲህ በምን ታዲያ ታወቀ? ያቺ የመጀመሪያ የተጻፈችው ጽሁፍ የለችም። ኢንፋሊብል የምትሉት መጽሐፍ ሼቱን ነው በሏቸው። እዚህ አይሳትም የሚለውን ሐሳቢን በሏቸው። ፕሮቴስታንቶች ይህን መጠየቅ አለባችሁ። መጽሐፍ ቅዱስ ብቻ ስንል የማይሳሳት ኢነራንት የሆነ ኢንፋሊብል የሆነ እርሱ መጽሐፍ ቅዱስ ብቻ ነው እያሉ አይደለ? እስቲ እሱን መጽሐፍ ሐሳቢን በሏቸው። ይሄ አይደለም ተብላችኋል። ኦኬ ይህ ብቻ አይደለም። ባይዚ ውስጥ ያለው ጽሁፍ ለምሳሌ እየተገለጠ ቢታይ የትኛው የእግዚአብሔር ቃል እንዳልሆነ ታዲያ በምር የሚታወቀው? እስቲ ለምሳሌ ስሙ ይሄንን ወንድማችንንም። ያው እንግዲህ እዚህ ጋር አንድ መርዶ አለኝ። መርዶ ምንድነው? እንደምታውቁት የማርቆስ ወንጌል ምዕራፍ 16 የሚያቆመው ቁጥር 8 ላይ ነው። ከቁጥር 9 እስከ ቁጥር 20 ድረስ በቀደሙት ማኑስክሪፕት ላይ የለም። ኦኬ መርዶ ብሎ ነው የጀመረው ወንድማችን። ትክክል ነው። ይሄ ለብዙ ፕሮቴስታንቶች መርዶ ይመስለኛል። ይህ ምንድነው? ለምሳሌ የማርቆስ ወንጌል ምዕራፍ 16 ከቁጥር 9 እስከ 20 ያለው ተጨምሮ ነው እያለ ነው። በኋላ ላይ ቪዲዮ ላይ እንደዛ ይላል ይናገራል። እደ ክታባቱ ላይ የለም። ስለዚህ የተጨመረ ነው። ቢጨመርም ያው አይጎዳንም፣ ግን እስትንፋሰ እግዚአብሔር አይደለም። ይህንን መርዶ
ልናገር አለ። ጥናት እያቀረብኩ ስለሆነ ይህን ማቅረብ ግዴታ ነው ብሎናል። በምንድን የምታውቁት ፕሮቴስታንት ወንድሞቼ? ይሄ ያመነ የተጠመቀ ይድናል የሚለው ክፍል ማለት ነው። ወይም ደግሞ የሚያምኑትም እነዚህ ምልክቶች ይከተሏቸዋል፣ በአዲስ ቋንቋ ይናገራሉ ብሎ ጌታ ኢየሱስ የተናገረው እሱ ኢንስፓየርድ ወርድ ኦፍ ጋድ አይደለም፣ ጭማሬ ነው እየተባለ በምንድን የምታውቁት? ዮሐንስ ወንጌል ምዕራፍ 8 ላይ ያለውም እንደዚሁ እየተባለ ነው። ለምሳሌ የዚያች የዘማዊቷ ሴት ታሪክ ማለት ነው። ጌታችን ኢየሱስ ነፃ አውጥቷት እኔም አልፈርድብሽም ያላት ያቺ ዘማዊቷ ሴት እሱም ጭማሪ ነው። ስለዛ መጽሐፍ ቅዱስ ውስጥ የለም እየተባለ ነው። በምንድን የምታውቁት? በቴክስቹዋል ክሪቲሲዝም ብቻ መጽሐፍ ቅዱስ የሆነውን ካልሆነ መለየት ይቻላል? አይቻልም። ቴክስቹዋል ክሪቲሲዝም ምን እንደሆነ ልንገራችሁ። ሰዎች ቴክስቹዋል ክሪቲሲዝም ይሰራሉ። ጥሩ ዘርፍ ነው፣ ጠቃሚ ነው። ይህን ሁሉም ያምናል። ምንድን ነው ሀሳቡ? ጥንት ላይ ያሉ የተለያዩ የመጽሐፍ ቅዱስ ድክታባትን፣ የእጅ ጽሑፎችን፣ እነዚህ ማኑስክሪፕቶችን ይሰበሰብና ፕላስ ደግሞ አባቶች የተለያዩ የመጽሐፍ ቅዱስ ጥቅሶችን ይጠቅሱ ስለነበር የእነሱም የጠቀሷቸውን በምን መልኩ እንደጠቀሱ እየታየ እንደው ትክክለኛው የሆነ እንዴት ነው ኦሪጂናል የሆነውን መጽሐፍ ለማምጣት መሞከር ነው። በቃ ያ ነው ቴክስቹዋል ክሪቲሲዝም። ያሉ ቴክስቹዋል ቫሪያንቶች ምናምን እያየ የመስራት ጉዳይ ነው። ተመልከቱ። ይሄ ቴክስቹዋል ክሪቲሲዝም ምንም እንኳን ጠቃሚ ቢሆንም ግን የአልቲሜት ጀጅ መሆን ግን አይችልም። የመጨረሻው ዳኛ ሆኖ እንደው ኢንፋሊብል የሆነው እንከን አልባ የሆነውን እንደዚህ ያገኘ ነው ብሎ ሊመጣ ግን አይችልም። ይኸው እስካሁን አልተገኘም። እስቲ አሳዩን በሏቸው። እጃችሁ ላይ ያለውን መርዶ ስለነገሯችሁ በምን መልኩ ተሳሳች ነው ስለተባላችሁ እንግዲህ እስትንፋሰ እግዚአብሔር አይደለም ወደ ማለት እየተሄደ ስለሆነ እጃችሁ ላይ ያለው መጽሐፍ ሰው ከምን አንጻር እና የትኛው ነው ታዲያ ኢንፋሊብል የሚባለው የሚለውን ጠይቁ። እኛስ ጋር ግን እኛ ጋርስ ይሄ እስትንፋሰ እግዚአብሔር ነው? የስ ይህ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው። ድንገት ግን ስህተት ሊገባበት አዎ ይችላል። ትርጓሜ ላይ ስህተት ሊገባበት ይችላል የሚለው ሁሉም ሰው ይሄ የሚያምነው ነው። ስህተት ቢገባበት እንኳን እኛ መጽሐፍ ቅዱስ ብቻ አይደለም ያለን፣ ምን አለን? የጌታ መንፈሱና ሙሽራይቱ አሉን። መንፈሱና ሙሽራይቱ እንዳይረሳ። መንፈሱና ሙሽራይቱ ቤተክርስቲያን ናት። ቤተክርስቲያን ኢንፋሊብሊ በጌታችን በኢየሱስ ክርስቶስ ተመስርታለች። ቤተክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም አለ ዘንድ ቤተክርስቲያኑ ላይ መንፈስ ቅዱስን ጌታ ኢየሱስ ላከ። ያ መንፈስ ወደ እውነት ሁሉ የሚመራት ሆነ። በዚች ቤተክርስቲያን ውስጥ እስከሆንን ድረስ ቤተክርስቲያንን ሁሌም ወደ እውነት የሚመራ መንፈስ ቅዱስ ስላለ፣ በነገራችን ላይ ጌታችን ኢየሱስ ወደ እውነት ሁሉ ይመራ ዘንድ ብሎ ጽሑፍን አይደለም የሚሰጠው፣ መንፈሱን ነው የላከው። ለዛ ነው መንፈሱና ሙሽራይቱ የሚለው እንጂ ማነው ሙሽራይቱና መጽሐፉ ያላለ የሚለው መንፈሱና ሙሽራይቱ ነው። መጽሐፍ ቅዱስ በቤተ ክርስቲያን ውስጥ ያለ አንድ እውነታ ነው። ልክ ቅዱስ ጳውሎስ እኮ ይናገራል። ምን ይላል? የእውነት አምድና መሰረት ማን ነው ይላል? የእውነት አምድና መሰረት ቤተ ክርስቲያን። ከ100 ዓመት አካባቢ በኋላ ደግሞ ይመጣና ቅዱስ ኢራኔስ የሐዋርያዊ እምነት ወይም ደግሞ የጌታ እምነት የተሰጠን ትምህርት ማለት ነው አስተምህሮ በዓለም አቀፋዊቷ ቤተ ክርስቲያን ውስጥ ይከማቻል ይላል። መከማቻው ናት። ይህችን ቤተክርስቲያንን ካላገኘን መጽሐፍ ቅዱስን ከዚች ከእውነተኛይቱ የጌታ ቤተክርስቲያን ነጥለን የምናይ ከሆነ መጽሐፍ ቅዱስን ራሱ እንድንጠራጠሩ የሚያደርገንና እንድንጥለው የሚያደርገን ነው። ይሄ ሁሉ የምንድን ነው አልኳችሁ? መጽሐፍ ቅዱስ ብቻ የተሰኘው የሰው ሰራሽ ትምህርት አደገኛ ችግር ነው። ሰው መጽሐፍ ቅዱስ ብቻ ስንል ኢንፋሊብል የሆነው ኢነራንት የሆነው የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው እያልን ነው አይደል? እስቲ ያሳዩን። እሱ የለም አየህ እናና ተወያ አልወያይም። ኃይል ለሙስሊሞች በር መክፈት ይሆናል። ታዲያ ለእነሱ ማታስተምርበት ነበር መተ ምንም እውቀቱ ስለሌለ ወይም ደግሞ ማስረጃም ስለሌለ ነው። ብትመጡ ኖሮ በዚህ አይነት በቃ ፕሮቴስታንቶች ምንም አይነት መጽሐፍ ቅዱስ የላቸውም የሚለውን ልናሳይ ነበረ። 66 አይደለም አንዲት መጽሐፍ ኢንፋሊብል ነው ብላችሁ ልታሳዩ የምትችሉት አይኖርም ብዬ ስናገር ነው። አንድ ወዳጄ ምን አለኝ? አረ እንኳን አንድ መጽሐፍ አንዲት ምዕራፍ ማሳየት አይችሉም ብሎኝ ነበር። ወደ እስልምናው ልምጣ። እስልምናው ላይ ስንመጣ እዚህ ላይ መጽሐፍ ቅዱስን እንዴት ነው የምናየው፣ ከኤርሲያን አንጻር እንዴት ነው የሚታዩናል የሚለውን በስፋት እመጣበታለሁ በላይ እስልምና ላይ የእስልምናውም ልክ እንደዚሁ ነው። እስልምና ላይ ኢንፋሊብል የሆነ የማይሳት ምናምን ይሉና አንድ መጽሐፍ አለ፣ እሱም የፈጣሪ ቃል የሆነ ቁርአን ነው ይሉናል። ቁርአን ትክክለኛ የፈጣሪ ቃል ነው ይሉናል። ያ ፈጣሪ ደግሞ ጭራሽ የና አብርሃም አምላክ በኋላ ሙሴ የተናገረለት ኢየሱስም የተናገረለት እርሱ ነው ይሉናል። የምር ቁርአን የዛ ፈጣሪ ቃል ነው ብላችሁ ታምናላችሁ? የምታምኑ ከሆነ እኔ ቁርአን ደግሞ ጭራሽ አይደለም ይሄ ገና ስር መሰረቱ ላይ ብቻ ሳይሆን ኮንተንቱንም ታይቶ ራሱ ጭራሽ የፈጣሪ ቃል እንዳልሆነ ማሳየት ይቻላል። እንግዲያውስ የውይይት ጥሪ ላቅርብ። እንግዲህ ኡስታዞቹ ለምሳሌ ኡስታዝ ወሂድ ከዚህ በፊት አቅርቤለት ስላልመጣ እሱን ወደ ጎን እናደርገውና እዚሁ ቲክቶክ ላይ አንድ ሰው ብቻ ልምረጥ። ወንድማችን ሳላህ ቁርአን የፈጣሪ ቃል ነው ወይስ አይደለም በሚል መተህ መናገር ዲፌንድ ማድረግ የምትችል ከሆነ ይህንን እምነትህን የምርም የቁርአንን የፈጣሪ ቃልነት መመስከር የምትችል ከሆነ ይኸው የውይይት ጥሪ አቅርቤልሃለሁ። እንደው ለሰው መማሪያ እንዲሆንና ቁርአን ምን እንደሆነ ለማሳየትም እንዲያመቸን ሰው ይኸው የውይይት ጥሪን ተቀብለ እንደምትመጣ ተስፋ አደርጋለሁ። የውይይት ርዕስ ቀይረ እንደማትመጣ ተስፋ አደርጋለሁ። እንደ ዳንኤል ይቆየን።